ሰላም ሰላም የኔ ውዶች እንዴት ናችሁ? ደህና ናችሁ? እንዴት ዋላችሁ? እንዴት ከረማችሁ? ሁሉ ሰላም ሁሉ ፒስ። እንግዲህ በድምጻችን በሙዚቃው አጥፍተን ገብተናል። በቴዲ ሙዚቃ ነበረ። ያው ስቶሪ ላይ ለቅላችኋለሁ፣ ገብታችሁ ማየት ትችላላችሁ። ሌላው ደግሞ ማለት ነው የኤፊ የሽምግልና ፕሮግራም ነበር ያው የተካሄደው ታውቃላችሁ። እና እሺ ተብለዋልም። ቀጣይ ደግሞ ሰርጉ እኛ ጋር ነው ማለት ነው። ወደ ወንድ ቤት ነው የሚመጣው ማለት ነው። የሴት ቤት እኮ ፈዛዛ ነው፣ የወንድ ቤት ነው የሚባለው። እና ድሮንስ እና ዊና እየቀወጠ ነው። ማርቆስ ራሱ ነፍሱን አያውቅም። እና ሾልኮ የደረሰን ቪዲዮ ነው ማለት ነው። እና ማሮቼ እና ሌላው ምን አለ መሰላችሁ? ሌላው ደግሞ ማለት ነው ዝም ብላችሁ ከመሬት ተነስታችሁ የምታሽቃብጡ ሰዎች አላችሁ። እንደው ከኛ በላይ እኛ እናውቃለን የምትሉ ሰዎች አላችሁ። አሁን ስለለቀቁት ብቻ ለምን ለቀቅሽ እነሱ ከዛ ያመጡት የምትሉ ሰዎች ራሱ አጋጥማችሁኛል፣ ኮመንት ላይ ያላችሁ ማለት ነው። እነሱ ለቀውት መሰለኝ። እነሱ ባይለቁት እኮ ከየት አምጥተን እንለቃለን? እኔ ምሳሌ ከውስጥ ተልኮልኝ ነው የምለቀው። ምን አገባችሁ? ይመለከታችኋል? አይመለከታችሁም። ጉድ እኮ ነው፣ ጉድ እኮ ነው። ወይኔ ስንት አይነት ሰው አለ። እና ተገርማላችሁ በጣም። ለማንኛውም እኛም መብታችን ነው መልቀቅ፣ እናንተም መብታችሁ ነው መልቀቅ እና ማለት ነው። ሌላው ምን አለ መሰላችሁ? ትላንትና እንግዲህ በሄርሜ ቤት የተለቀቀው ቪዲዮ አይታችሁታል። አብርሃምና ሩታ ላይ ማለት ነው ያው ሁለታቸውም አልመርጥም ብሎ ሂደዋል። አብዛኛው ስጠብቂ ነበረ የሩታ መረጠ ከሌ መረጠ ምናምን። በነገራችን ላይ እንደዚህ መመራረጥ ራሱ እኮ ይሄ ውርደት እኮ ነው። አንቺ ከንቲ ትበልጫለሽ፣ አንቺ ከከሌ ትበልጣለህ ምናምን መባል ራሱ እኮ ይሄ ውርደት ነው፣ መሸነፍ ነው። አብርሃም ራሱ እዚህ ጋር የሚወስነው እሱን ራሱን ነው እንጂ ሴቶቹ ስላሉት ለኔ ይሁን ስላሉት ከሌ ያዝ ምናምን ስላሉት አይደለም። ገባችሁ? ስለዚህ አንዳንዶቻችሁ ደግሞ አታሽቃብጡ በቃ። አብርሃም ሌላም ሴት ይዞ ሊመጣ ይችላል። በቃ ሁለቱን አልፈልግም ብሎ ሌላ ሰውም ይዞ ሊመጣ ይችላል። ስለዚህ በማይመለከታችሁ ነገር ገብታችሁ አዘባርቁ መቢቴን አዘባርቁ። እንዲህ ስንት አይነት ሰው አለ። ኧረ ጉድ! መቢቴን በጣም ነው የምታስቁ። የምትገርሙንም እንደዛው ነው፣ የምታስቁንም እንደዛው ነው። ሰው የፈለገው መብቱ ነው። ግን ሴት ልጅ ለምርጫ እንደዚህ ስትቀርብ ደግሞ ያስጠላል። በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ለመሰላችሁ አንዳንዴ እኛ ሴቶች ስንባል ማለት ነው ክብር የሚባል ነገር አለ። አሁን ሄርሜላም ክብሯን እንትን አለች፣ ሩታንም እንደዛ። እንዲህ ከማንም እኮ ጋር አትወዳደሪም። አንቺ እኮ በቃ ተመርጥሻል። የተወደድሽ ሴት እኮ ነሽ። ራስሽ ነው መሆን ያለብሽ እንጂ ከከሌና ከከሌ ማን። ከዛ ሩታን ደግሞ ኧረ ከምንጎዳዳ እሷም ሴት ናት ምናምን ብላ ያው አዘኔታ ውስጥ ገብታለች ማለት ነው። ምርጫ ፕሮፐርቲ ውስጥ ተገብቷል ማለት ነው። ስለ ቢያረገው አብርሃም ቢያረገው ደስ የሚለኝ በቃ ከሁለቱ ሴቶች ወጥተው የራሱ ህይወት ቢኖር ሌላ ሴት ይዞ እንደ ሀሳብ ነው። እኔ የለውበት እንደ ሀሳብ